በፍቅሩ ሰው ገዳይ ያልኩትን የአትክልት ፒዛ እንሰራለን። ያገኛችሁትን አትክልት መጠቀም ትችላላችሁ። እኔ የተጠቀምኩት ካሮትና ጥቅል ጎመን በዋናነት ለትንሽ ደቂቃ እንጠብሳለን፣ በጣም ለአጭር ደቂቃ። ከዛ ስልሳችንን እናዘጋጃለን። ሊጣችንን በደረቁ አብክተን ለ2 ሰዓት ኩፍ እንዲል እናደርገዋለን። ከዛ ስልሳችንን ከዳመጥን በኋላ ስልሳችንን እንቀባለን። የሰራነውን የጥቅል ጎመንና የካሮት የተጠበሰውን ከላይ እናደርግበታለን። እዛ በቀጫጭኑ የተከተፈ ሽንኩርት ከላይ እናደርጋለን። ከዛ ጣፋጭ ቃሪያዎችን ከላይ እንነሰንስበታለን። በጣም ያምራል። ከዛም ዝኩኒ ከላይ እናደርጋለን። እንዲሁም አረንጓዴ ቃሪያ ማካተሉ ጥሩ ጣዕም ይሰጠዋል። እሱን ከላይ እንነሰንሳለን። በመጨረሻም ኦሊቭ እናረግበታለን። ማንኛውንም ያገኛችሁን አትክልት እናንተ በራሳችሁ መቀየር ትችላላችሁ። በመጨረሻም ከኦት የሚሰራ ቺዝ፣ የጾም ቺዝ እንነሰንስበትና ከ15 እስከ 20 ደቂቃ ኦቨን ውስጥ ከተን እናበስለዋለን። በጣም ይጣፍጣል። ሞክሩት።